ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። አይዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደወይ ማንም ምን አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ።
ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እሸቱ መለሰ ደግሞ ምን እንዳለ ሰማሽ? ሀና ገደየ ኃጢአተኛ ስለሆነች የቤተ ክርስቲያን ማስታወቂያ መስራት የለባትም እንደዚህ ይባላል? አይባልም። ሰው ቢሆን መጥፎ ነገር ታየ ቀስ ብሎ መምከር። ቀስ ብሎ መምከር ይችል ነበር አይደል? ያንን ምክር ተናቀችው ያጋልጣታል። እንጂ እንዴት አደባባይ ላይ እንደዚህ ይባላል? ባለጌ ነው። በጣም የማይባል ነገር። ይሄኔ ንጹህ ትሆናለች። ንጹህ ነሽ ደግሞ ልጅቷ ማለት ነው። ሰው ስትረዳ ራሱ ቪዲዮ ቀርጻ አታውቅም። በቃ ተስራዋ መወገደ ነው። እሷ ከበረታችማ ትመለሳለች። አንቺም ጸልይላት። መድኃኔዓለም እሱ ዋስ ጠበቃ ሆኖ ይሟገትላት። አሜን። ቤተ ክርስቲያኗ ሀናን ወይም ባምቢን ማስታወቂያ ማሰራት ያለባት መቼ ነው? ሀና ከነበረኝ ስብዕና ለመውጣት ጉዞ ጀምሬያለሁ። ህዝቡ ከኔ ተማሩ፣ ወደ እግዚአብሔር ተመልሻለሁኝ፣ እግዚአብሔር ድንቅ ታምር አድርጎልኛል፣ ህይወቴን ቀይሮልኛል የሚል ነገር ለመናገር ከሆነ ቤተክርስቲያኗ ሀናን መጠቀሟ ትክክል ነው። ከዛ ውጭ ግን ሀናን ማስታወቂያ እንድትሰራ ማድረግ ለወጣቱ የሚያስተላልፈው መልእክት አሉታዊ ነው። ምክንያቱም ስለ ስብዕናችሁ አያገባኝም፣ እንደፈለጋችሁ መሳሪያ የፈለጋችሁትን ነገር ማድረግ ትችላላችሁ፣ ብቻ ተከታይ ካላችሁ መታችሁ ማስታወቂያ ትሰራላችሁ የሚለውን መልእክት ያስተላልፋል። ስብዕናን ይቀንሳል፣ ወጣቱን ያልሆነ አስተሳሰብ ውስጥ እንዲገባ ያደርጋል። አንድ እሱ ነው። ሌላው ነገር ቤተክርስቲያኗ መልካም ስብዕና ያለው ሰው በተጨማሪ ደግሞ ብዙ ተከታይ ቲክቶክ ላይ ያለው ሰው አታ ነው ወይ ሄደው ባምቢን ወይም ሀናን ማስታወቂያ ስሪልኝ ያሏት? ይህም በራሱ ጥያቄ ያስነሳል። ማስታወቂያ መስራት አልነበረባትም በሚለው መልእክቱ እሸቱ ትክክል ነው። የተሳሳተው ጨፍራ ቤተክርስቲያን መሄድ የለባትም የሚለው መልእክት ነው። ምክንያቱም የሰው ልጅ ሁለት ቤት አለው። ስጋዊ ቤታችን ምንኖርበት ምንበላበት ምንጠጣበት ቤት ሲሆን፣ ሁለተኛው መንፈሳዊ ቤታችን ነው። ቤተክርስቲያን ወይም መስጊድ ሊሆን ይችላል። እዛ መንፈሳዊ ቤታችን የፈለግነውን ኃጢአት ልንሰራ እንችላለን፣ ሰው ልንገድል እንችላለን። በፈለግነው ጊዜ በፈለግነው ሰዓት የመሄድ መብት አለን። ምክንያቱም ቤታችን ነው። ምክንያቱም የአባታችን ቤት ነው። አትሂዱ አይባልም። የመሄድ መብት አለን። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ ልታነሱልኝ በሉ እግዚአብሔር ስም ጠይቃለሁ። የኖ መርከብ በቤተ ክርስቲያን ተመሰለች። እንደምታውቁት የኖ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖ መርከብ ውስጥ ጅብ ገብቷል። በኖ መርከብ ውስጥ ቀጭኔ ገብታለች። በኖ መርከብ ውስጥ ጃርት ገብታለች። በኖ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ወዳም የሆነን ምዕመናን፣ እንደ ጅብ ወዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ፣ እንደ ቀጭኔ አንገታችን የረዘመን፣
ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችን ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ቤተክርስቲያን ማንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ክርስቶስ ነው፣ የቤተክርስቲያን ራስ። ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ክርስቶስን ምሳ ተጋብዞ ክርስቶስ በገባ ጊዜ አመንዝሯ ሴት መታ እግሩን ስታጥሩ እንዴት አመንዝራ ሴት ታጥሯለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለው? ሁለት ሰዎች ነበሩ። አንደኛው በጣም ብዙ ዕዳ ነበረበት፣ አንደኛው ትንሽ ዕዳ ነበረበት። ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛውም በብዙ የሚወደው ይመስላል አበዳሪውን ብሎ ጠየቀው። ብዙ የተወለት ይወደዋል አለው። ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱታል። ይኸውልህ እንደፈለገ በኃጢአት ቢጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆኑ እንደ ኃጢአተኛ ሰው እግዚአብሔር ነው የሚወደው። ቤተክርስቲያን እንዲገቡ እየገፋን ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ መሄድ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘው ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቶሃል? እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዘው ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝም። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች የታሉ አላት። አንድም የሉም አለችው። እንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ፣ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ። ሁሉም ከሄደ መጀመሪያ እሸቱ ምንም አይነት ኤሌመንት የሌለው ከመሬት ተነስቶ ባምቢን እንዳጠቃ ተደርጎ መሳሉ ልክ አይደለም። እችን ሴትዮ ረፊ የሚላት ሰው ያስፈልግ ነበር። ረፊ ሰከነበይ የሚላት ሰው ያስፈልግ ነበር። ምናልባት እሸቱ ግን ትክክለኛ ሰው አልነበረ። ምክንያቱም እሸቱም ደግሞ በዛ ቪዲዮ ላይ የቤተክርስቲያኖች በሙሉ ሪፐብሊካን ጋርድ ነኝ አለ። እኔ ያልባረኩት በሙሉ እንዳያልፍ፣ እኔ ቀለቤ ያልወደደው ሰው በሙሉ በዚህ ደጅ እንዳያልፍ ማለቱ እሱም ልክ አይደለም። ኢንፋክት ካስፈለገ የሀገር ባምቢ ነው ቤተክርስቲያኖች መሙላት ያለበት። በብዛት ወንበዴ ነው መሙላት ያለበት ቤተክርስቲያን፣ ያው ለመሻሻል ማለት ነው። በቀጣይ ባይስ ያለው ነው ተዚያ ላይ ጥሩ ሄደህ አግማማው ነው ምናምን የሚል አለ። ባይስ የሚባል አንድ ቆንጆ የሚሞክር ልጅ አለ ቲክቶክ ላይ። እሱ ያለው ነው የመጣው። ኮነነህ አይ እንደሷ ከምትሆኑ ነው የኤአይ ግዙኝ አይባልም። ምክንያቱም መልእክትህን በሙሉ ነው የሚያፈርሰው፣ በጣም ነው የሚያፈርስብህ። እና በስተመጨረሻ እህቴ ባምቢ ፈጣሪ ቻንስ ሰጥቶሻል። አሁንም ህዝቡ ከአንቺ ጋር ተመልሶ እንቅስቃሴ እያደረገ ነው። ይሄኛውን የምር ንስሐ፣ ይሄ ግርግሩን ትተን የምር ንስሐና ወደ ፈጣሪ መመለስ ጊዜ ብናደርገው ጥሩ ነው። አት ዘ ሴም ታይም ግን ይሄ ግጭት በዚህ ከቀጠለ መሀል ገብተን ያው ሳይድ ምን ይዞናል። በጣም ባለጌ ነው። እና ደግሞ ካልጠፋ ሰው ወጣት ላይ እንደዚህ የምትዝረከረኩ ምንድን ነው? አርጌዋለሁ፣ መስቀሌን አርጌዋለሁ፣ መቼም አልፈተውም። ይገርምሃል እንደ ሄጄ ክለብ ጫሳለሁ፣ እጠጣለሁ። ምን አባክ ካገባ አንተ በኛ ላይፍ ሲጀመር ማነህ አንተ? ኢየሱስ ስንት ባለጌ ያለ አይደል? ቲክታክ ላይ አንድ ቀን መጽሐፍ ቅዱስ፣ አንድ ቀን ሃይማኖት፣ አንድ ቀን ፖለቲካ፣ አንድ ቀን የሰው ላይፍ አይደል ሲወራ የሚዋለው። ኬጂ የኔ አባት ወስዱ ብቻ ወይ የኔ አባት ሞርኒንግ አለ። በጣም ባለጌ ነው እሸቱ፣ በጣም በቃ ሴት ፍታ ሰው አንተ ሰገጥ ያቱን ማንም አንተን አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ መጥቶ ነበር ዳላስ ነው ያልኩም የሱን ኮሜዲ ነው ልጁ ሲጀመርም አያስቀኝም። ሁር ጃጅ ሚ ቴንክ ዩ ላይ መጽሐፍ ቅዱስ ራሱ ይላል አትፍረድ ይፈረድብሃል ነው የሚለው።
እካክ ነው በእውነት ባለጌ ነው በጣም። እኔ አላሊ መጥቶ ነበር ዳላስ እኔ አልሄድኩም። ምንድነው ልጁ አስቀኝ ልስራበት በቃ ጥሉኝ ብሎክ አድርጉኝ አስወጡኝ አይ ዶንት ማይንድ እንድትወዱኝም አልፈልግም ሲጀመር ችግር የለውም አይ ዶንት ማይንድ ግን ብዙ ነገር ይዤ ነው የምኖረው እናቴ ላኖርበት አባቴ ላኖርበት ታውኝ እንዴ አካውንቴን አትንኩብኝ እንዴ ስራዬን ልስራበት ታውኝ እንዴ አንቺን ተይና ማን ደረሰባችሁ አንተ መተጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ ለምን አቤት ትላለህ እኔ አወራሁት እኮ ስለ ባለጌዎቹ ነው አይደል እንዴ ታናሽ ወንድም አለኝ ፊልም ማስተምረው ታናሽ ወንድም አለኝ 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ እናቴን እያሳከምኩ ነው የምኖረው ብዙ ነገር አለብኝ የቤት ኪራይ የመኪና ኪራይ ብዙ ነገር ይዤ ነው የምኖረው አካውንቴን አትንኩብኝ በቃ ልስራበት እንዴ ልስራበት በቃ ተውኝ ከነጥላቻችሁ ከህይወቴ ውጡ በቃ እሱ ነው የምፈልገው ከህይወቴ ውጡልኝ ሃይ እንዴ እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ የዋሸሁት ውሸት የለም እንደዛ እያላችሁም ጽፉት እናንተ ናችሁ ለሱ ነው ምስክሩ ስቶሪ ነው ስለዚህ ታቡኝ በቃ እንዴ ታቡኝ እንዴ እየተናገርኩ እዩና ግቡና ስቶሪ ላይ ያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ አንቺ እንዴ እኔ የምፈልገኝ ራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ ምን ሆናችሁ ነው ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ ቀን በቀን የእንትን ልጅ የተወልኩ መሰደብ ይወድልኛል እንዴ እንዴ ማን ነው የኔን ስም የሚያየው እዚህ ላይ ወጥቼ ስለማወራ ነው እንዴ እዚህ ላይ ጀግና መስዬ ስለምታይ ነው በጣም እኮ ይሰልቻል ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ የኛ የኢትዮጵያን ድድብና ግን የት ደረጃ እንደደረሰን ያለቀም ሶሻል ሚዲያ ላይ ያሉ ልጆቻችንን በሆነ ነገር አጥፉ እያልን ኔጌቲቭ ነገር እየተናገርናቸው ራሳቸው ላይ የሆነ ነገር ሲያደርጉ ከንፈር እንመጣለን ቅርቡ ትላንት የተፈጠረውን እዚህ ሶሻል ሚዲያ ላይ እናውቃለን በጣም ተጽዕኖ ፈጣሪ የሆነች እህታችንን ነው አይደል ያጣናት ለምንድን ነው በእንደዚህ ደረጃ ደደቦች የምንሆነው ምን አገባን ስለ ሰው ህይወት የራሳችንን ህይወት ለምን አንኖር እያንዳንዱን ሰው ህይወት ለምንድን ነው መቆጣጠር የምንፈልገው እቺ ልጅ ምን አለ በዝኖርበት በቃ የትላንት ህይወቷ ትላንት አልፏል ማንንና ነው እኛ ወደሷ እጃችንን የምንጠቁመው እኛ ማንን የትኛው ንጽህናችን ነው እንደሷ ያልተነገረልን እኮ ስንት ጉድ አለን በየቤታችን እባካችሁ እህቶቻችንና ወንድሞቻችን ራሳቸው ላይ የሆነ ነገር ካደረሱ በኋላ ከንፈር እየመጠጥን ጥሩ ሰዎች ከመመሰላችን በፊት እንዲኖሩ እንፍቀድላቸው እቺ ልጅ ምን አደረገቻችሁ በቃኝ ተውኝ አለች ተውኝ ከተባልክ መተው ነው ኮንቴንት ፈጥራ መስራት ነው ቪው ፍለጋ ከሆነ አይኖ ራሳችሁን ቲክቶክ ላይ ትኩረት መሳብ ፈልጋችሁ ከሆነ ደግሞ የሆነ ነገር ፈልጉና በሆነ ነገር ሰው በተለይ ወንዶች በጣም ነው የሚደብረው የሂት አለን ወላጅ አለን እንደየደሰማችኋት ነው እማሳደገው ልጅ አለኝ እማሳከማት እናት አለችኝ ተውኝ አካውንቴን አትንኩብኝ ለስራበት እያለ እየተማጸነቻችን እኮ ማንነኛ እንዴ እሷ እኮ ስለ ኃጢያቷ ስለ በደሏ ስላደረገችው ነገር አምላኳ ፊት ይዳ ወድቃ አልቅሳ ቀና ብላ የመጣች ልጅ ነች ተው በእናታችሁ ተው እህቶቻችንና ወንድሞቻችንን በማይረባ ተልካሻ ምክንያት አንጣቸው እቺ ልጅ ጠንካራ ስለሆነች ነው እግዚአብሔር ምስክሬ ነው እንጂ እንደኛ እንደ ኢትዮጵያውያን ቢሆን ማለት ነው ራሷ ላይ የሆነ ነገር የምትፈጠር ልጅ ነበረች ግን ጠንካራ ስለሆነች እያየን ነው ስንቶቻችንን ነው እያጣን ያለነው እዚህ ሶሻል ሚዲያ ላይ እንዴ ሰው ሲጫወት እኮ ራሱ ላይ የሆነ ቁስል አለው ሁላችንም ሶሻል ሚዲያ ላይ ስንመጣ እኮ ጤነኛ መስለን ነው የምንመጣው ኢቭን ዛሬ እሷን የምትናገሯት ሰዎች የራሳችሁ ብዙ ችግር አለ የመጣችሁበት ውጣ ውረድ አለ ኢቭን ልንገራችሁ እናንተ የሰራችሁ ጥፋት
ቪዲዮ ተቀርጾ እንኳን ለሰው ለራሳችሁ እዩት ብትባሉ ደግማችሁ ማታዩት ማለት ነው። እና እባካችሁን ፕሊስ አእምሯችንን እናሰራው። የሆነ ሰው ከሆነ ነገር ከፈጠረ በኋላ ወይኔ ከንፈር ለመምጠጥ አንሯሯጥ። ፕሊስ ኮፒ ሊንክ ሼር ፖስት አድርጉት፣ ብዙ ሰው ይድረሰው እባካችሁን። እቺ ልጅ ተዋት በቃ።